ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ታሪካዊ ክስተቶች ተመልሰናል። በትላንትናው ዕለትም በናይጄሪያ በሌጎስ የተከሰተው አስደናቂ የፋሽን ዲዛይንና ዓለምን ጉድ ያስባለውን ክስተት ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ ዩቲዩብ ቻናል አዲስ ይሆናችሁ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ በመጀመርና ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ከ500 ዳቦዎች የተሰራው ቀሚስ ግንቦት 3 ቀን 2018 ዓ.ም ምሽት በናይጄሪያ ሌጎስ የተካሄደው 12ኛው የአፍሪካ ማጂክ የተመልካቾች ምርጫ ሽልማት የአፍሪካ ግዙፉ የፊልምና የሽፋን ምሽት በመባል ይታወቃል። የአፍሪካ ማጂክ ተመልካቾች ምርጫው ሽልማት አፍሪካ ማጂክ ቪወርስ ቾይስ አዋርድ AMVCA የናይጄሪያ ዝነኞችን ጨምሮ ከደቡብ ምዕራብና ምስራቅ አፍሪካ ሀገራት የተወከሉ ስመጥር ተዋናዮች፣ የመገናኛ ብዙሃን ባለሙያዎችና ከፍተኛ ኃላፊዎች በተገኙበት በድምቀትም ተከናውኗል። AMVCA በአፍሪካ የፊውቸር ፊልም፣ ቴሌቪዥን፣ ድራማና ዶክመንተሪ ስራዎች የላቀ ጥራት ያላቸው ይዘቶችና የጎላ ስራ ከውነዋል ተብለው በተመልካቾችና በከፍተኛ የኪነ ጥበብ ባለሙያዎች የተመረጡ ባለሙያዎች የሚሸለሙበት የሽልማት ስነ ስርዓት ምሽት እየተካሄደ ባለበት ሰዓት እሁድ ግንቦት 2 ቀን 2018 ዓ.ም በናይጄሪያ በተካሄደው 12ኛው የአፍሪካ ፊልሞች አዋርድ ላይ ታዋቂ ሰዎች፣ የፊልም ባለሙያዎች እንዲሁም የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በተለያዩ አልባሳት ተውበው ተገኝተዋል። ግዙፉ የአፍሪካ የመገናኛ ይዘቶች አቅራቢ መልቲቾይስ አፍሪካ አማካኝነት በናይጄሪያ ሌጎስ በተካሄደ በዚህ የፊልም አዋርድ ዝግጅት ላይ የተገኙ ታዋቂ ሰዎች የሀገሪቱን ባህል ከማሳየት በዘለለ በአልባሳቶቻቸው ተፎካክረዋል። በሌጎስ በሚገኘው ኤኮ ሆቴል በተካሄደው ዓመታዊ የአፍሪካ ፊልም፣ ቴሌቪዥንና ዲጂታል ስነ ጥበባዊ ስራ ሽልማት ምሽቱን ልዩ ውበት ያጎናጸፉ በርካታ አልባሳት መነጋገሪያም ነበሩ። ታዲያ በዕለቱም ከተገኙ ስመጥር ሰዎች ሁሉ ግን የአንዷ ታዋቂ የቴሌቪዥን ተዋናይ አልባሳት የበለጠ መነጋገሪያ ሆኖ አምሽቷል። አሁናዊ የቴሌቪዥን ዝግጅት ላይ በመሳተፍ ታዋቂነትን ያገኘችውና ራሷን ኩዊን ሜርሲ አታንግ በማለት የምትጠራው ታዋቂ ተዋናይት ከ500 ዳቦዎች የተሰራ ዘርፋፋ ቀሚስ ለብሳም ተገኝታለች። ሁለት ሰራተኞች በግራና በቀኝ ያጀቧት ኩዊን ሜርሲ በርካታ ረዳቶች የለበሰችውን ቀሚስ በቀይ ምንጣፍ ላይ እንድታሳይ በማገዝም ሲያግዟት አምሽተዋል። አታንግ በዳቦዎች የተሰየመውን ቀሚሷን ለብሳ በነፃ መንቀሳቀስ የተቸገረች ቢሆንም የዕለቱ መነጋገሪያ ሆና ማምሽታለች። ከዳቦ የተሰራን ቀሚስ የለበሰችው የዳቦ መጋገሪያ ንግዷን ለማስተዋወቅ መሆኑን የገለጸችው አታንግ የፋሽን ስራው ገበያ ማፈላለግ እንጂ ድንጋጤ መፍጠር ዓላማው እንዳልሆነም ቀደም ብላ አስታውቃለች። ንግዴን ለማስተዋወቅ ከዚህ አዋርድ ምሽት የበለጠ አመቺ ጊዜም ሆነ ሁኔታ ለማግኘት እጅግ አስቸጋሪ ስለሆነ ይህንኑ አጋጣሚ ልጠቀም ስትልም በመድረኩ ላይም ትናገራለች። ቀሚሱን ዲዛይን ያደረገችውም የቲያና ኢምፓየር ባለቤት ቶይን ላዋን ስትሆን በኢንስታግራም ገጿ ላይ ሁሉም የራሱን ንግድ ይልበስ በሚል መሪ ቃል ንቅናቄ መጀመሯንም ሞዴሏ ትገልጻለች። በማህበራዊ ሚዲያ ገጾች ላይ ወዲያውኑ መነጋገሪያ የሆኑ አልባሳቱ የተወሰኑ ሲደነቁ፣ መነጋገሪያ በሆኑ አልባሳቶች የተወሰኑ ሰዎች ሲደነቁ፣ አንዳንዶች ደግሞ በከፍተኛ ሁኔታ ሲተቹና ሲኮንኑ ታምሽተዋል። የራስ ንግድ ከፊት ማስቀደምን ያሳየን ሲሉ ያሞካሹት እንዳሉ ሁሉ ምግብን ማባከን ነው በማለት ያጣጣሉትም አይጠፉም። ታዲያ እርሶም ውድና ክቡራን የተከበራችሁ አድማጭ ተከታታዮቻችን ይህች ሴትዮ ያደረገችው የራሷን ንግድ በመልበስ
ለዓለም አስተዋወቀች። ይህንን መድረክ ከዚህ ሌላ አላገኘውም በማለት አጋጣሚዋን በመጠቀሟ ብዙ ሰዎች እየደገፏት ይገኛሉ። ታዲያ አንዳንዶችም አልቀሩም። ምግብን ማበላሸት ነው በማለት አሉታዊና ሞራልን የሚነኩ ንግግሮች የተናገሩ ሰዎችም እንዳሉ፣ እርሶስ ታዲያ የትኛውን ሀሳብ ይደግፋሉ? ሀሳብ አስተያየቶትን በኮመንት ያስቀምጡልን። እኛ ከወዲሁ ተሰናበትኖት።